ትወጣለህ ብሎ የተናገረበት ቦታ ራሱ እግዚአብሔር አንድ እኮ ነው። በፈቃድ አንድ ናቸው አልኩ እኮ። ስልጣናቸው በመለኮት በፈቃድ አንድ ነው። ደግሞም እግዚአብሔር ክርስቶስ እኔ ከአብ ጋር በመለኮት አንድ ነን ያለበት ቦታ የቱ ጋር ነው? እግዚአብሔር ከአብ ጋር በመለኮት አንድ ኢየሱስ ክርስቶስ በመለኮት አንድ ነን ያለበት ቦታ የቱ ጋር ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላንብልህ። እሺ ጥያቄውን በደንብ አዳምጠኝ። ኢየሱስ ክርስቶስ በመለኮት አንድ ነን ያለበት ቦታ የቱ ጋር ነው? መለኮት ማለት ምን ማለት ነው? መጀመሪያ በመለኮት አንድ ነን ብሏል ብለህና የቱ ጋር ነው? እንደሱ ጥያቄ አትቀይር እኮ። መለኮት ማለት ምን ማለት ነው? እንዲገባ እኮ ነው፣ እንድንረዳዳ። ኢየሱስ ክርስቶስ በመለኮት አንድ ነን ብሏል ብለሃል። የቱ ጋር ነው በመለኮት አንድ ነን ያለው? እንድንረዳዳ። መለኮት ማለት ምን ማለት ነው? እንድንረዳዳ ማስረጃና አሁን የሚሰጡኝ እርስዎ ምን አሉ? አሁን በመለኮት አንድ ናቸው ብለውናል። በመለኮት አንድ ናቸው የአንድ ነን ብሎ የተናገረበት ጥቅስ አለ ወይንስ የለም? ኢየሱስ እኔና አብ አንድ ነን አለ እኮ ዮሐንስ ወንጌል ምዕራፍ 10 አንድ ነን ሲል አውዱ ስለምን አንድነት እያወራ ነው? ስለ መለኮት ነው እያወራ ያለው ወይንስ ስለምን? አዎ ስለ መለኮት ነው። ስለ አካልና የተለያዩ ናቸው። አዎ በጣም ጥሩ፣ ስለ መለኮት። ስለዚህ እዚያ ላይ በመለኮት አንድ ነን ብሎ ክርስቶስ አስተምሯል። አሁን እኔና አብ አንድ ነን አለ። ስንት ናቸው? 10 ናቸው? 5 ናቸው? አይደለም ጥያቄ። አሁን ጥያቄው ምንድነው? አንድነታቸውን ክርስቶስ በመለኮት አንድ ነን ብሏል ወይ? መለኮት ማለት ምን ማለት ነው እኮ ያልኩህ ለዚህ ነው። መጀመሪያ መለኮት ማለት ምን ማለት ነው? ጥያቄው አሁን ማስረዳት ትችላለህ። ግን አሁን እዚህ ቦታ ላይ በመለኮት አንድ ናቸው ብለህ የተለመደ ተረት ተረት ነው እኮ ሰውየው የሚያወራህ እንጂ ሌላ የተለየ ነገር የለም። ጊዜን ባታባክ ነው። ሙሴ ዝም በል አንተ። ቆይ አልተሰጠም። ሲሰጥ ታወራለህ፣ ችግር የለውም። አንድ ያው ችግር የለውም። እሺ አሁን እዚህ ቦታ ላይ መምህር ምን አለ መሰሎት? ክርስቶስ አንድ ነን አለ እንጂ እኛ በመለኮት ነው አንድ ነው የሆነው ብሎ የተናገረበት ምንም አይነት አንድ ነን። እሺ ከዚህ ላይ አንድ ነን ማለት ምን ለማለት ነው? እስኪ እናስረዳኝ። በቃ እንደሱ ጠይቀኝና ላስረዳ። ክርስቶስ እዚያ ቦታ ላይ ሆነ። እሺ አዳምጥ ልመልስልህ። አንድ ነን ሲል ጊዜ ክርስቶስ ከእርሱ በፊት ቀደም ብሎ እንደ አውዱ አንድነት በአብና በክርስቶስ በአምላክና በአገልጋዩ በክርስቶስ መካከል አንድ የሚያደርጋቸው የሆነ ስራ ስላለ ነው። ያንንም ይናገራል። ከእኔ እጅ ማንም አይነጥቃቸውም እነዚህን ሐዋርያቶቹን ይላል። ከአባቴም እጅ ማንም አይነጥቃቸውም አለና እኔና አብ አንድ ነንና አለ። ስለዚህ ሐዋርያትን በመጠበቅ ረገድ አንድ ናቸው አብና ክርስቶስ። አብ በጥበቃው መለኮት ስለሆነ እርሱ ይጠብቃቸዋል። ክርስቶስ ደግሞ በምንድን ነው የሚጠብቃቸው ከተባለ ከአብ በተቀበለው ትምህርት ያንን ሰጥቷቸው የተቀበሉ ስለሆኑ ነው። የሰጠኸኝን ቃል ሰጥቻቸዋለሁና እያለ ይናገራል። ያን እስከተከተሉ ድረስ ከክርስቶስ የተቀበሉትን እነዚህ ሐዋርያት ወደ ጥፋት መንገድ ወደ አይሁድ ወደ ክህደት አይሄዱም እነዚህ ሰዎች። ስለዚህ እኔም እጠብቃቸዋለሁ፣ ከእጅ ማንም አይነጥቃቸውም፣ አባቴም ይጠብቃቸዋል፣ ከእርሱ እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነንና አለ። ስለዚህ አንድነታቸው ሐዋርያትን ከጥፋት መንገድ ስለመጠበቅ እንጂ እያወራ ያለው ስለ መለኮት አይደለም። ይሄን አውዱን ሂደው ከፍ ብለው ማንበብ ይችላሉ። እሺ እሺ። ስለዚህ በጋራ ለሚሰሩት ስራ ነው እንጂ አንድነታቸውን እየተገለጸ አይደለም ማለት ነው እያልክ ነው። እሺ ፊልጶስ ዮሐንስ ወንጌል ፊልጶስ ያለው እኔን ያየ አብን አየ፣ እኔን ያየ አብን አየ ማለት ምን ማለት ነው? እሱንም እዚያው ላይ አብራርቶታል ክርስቶስ። እዛ አውድ የሚባል ነገር አለ። እሱን ስናነበው ጊዜ እኔን ያየ አብን አየ ሲል አውዱ ለኛ ነው። አውዱ ለኛ ነው። መጽሐፍ ቅዱስን የምንተረጉመው እኛ ነን። መጽሐፍ ቅዱስን የምንተረጉመው እኛ ነን። እኔን ያየ አብን አየ ሲልም አሁንም ላስረዳችሁ፣ ቀጥታ ስለማየት አይደለም እየተናገረ ያለው። ቆይ ያኛውን አስረዳኝ። ያኛውን አስረዳኝ። እሱን አስረዳ ከጠየቅ በኋላ አዳምጥሽ። እሺ የትኛው እኔና አብ አንድ ነን የሚለው ነው ወይንስ እኔን ያየ አብን አየ? አዎ እንደሱ አይደለም ትርጉሙ። የመጽሐፍ ቅዱስ ትርጉም እንዲህ አይደለም። እኔና አብ አንድ ነን ያለውን አውድ የተረዳሁት አስረዳ ብዬ እየጠየቅኩህ ነው። የመጀመሪያ የተረዳሁበት ስህተት ከሆነ ሂድና ከላይ ጀምረህ አንብበው። አንድ ጊዜ ሐዋርያትን ስለመጠበቅ ነው አንድነት እያወራ ያለው። ሂድና አንብበው። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላንብብልህና ወደዛ እንሄዳለን። የቅድሞ የፈታህበት ስህተት ነው ስላልከኝ ያንን አንብበው ከላይ ጀምረህ። ስህተት ነው። እኔና አንድ ነን ማለት ነው። በፈቃድ አንድ ነን ማለት ነው። እኔ የምሰራውን ስራ አባቴ አይልም እንደዚህ። ምን ማለት አውዱን ሂድና አንብብ እያልኩህ የሚለውንማ ነገርኩህ። እኔ ስህተት ነው የተረጎምክበት አልከኝ። ስህተት ነው እውነት ነው የሚለውን አውዱን ሂደን አንብበው እያልኩህ ነው። ከላይ
እነዚህን ሐዋርያቶችን ከእኔ የሚነጥቃቸው የለም፣ ከአባት የሚነጥቃቸው የለም፣ እኔና አብ አንድ ነንና ብሎ ሐዋርያትን ስለመጠበቅ ነው እያወራ ያለው። ሐዋርያትን በመጠበቅ ረገድ አንድነትን እያወራ እኔና አብ አንድ ነን እያለ ከዚያ በኋላ ይናገራል። ይህን ያልኩህ ብለኸኛል። ከዚህ ጋር ምን ያገናኛል? ሂድና አናብሎ ሂድ ክፈተው። እዚህ ጋር ምን ያገናኘዋል? በፈጣሪ ስም ስለሚያገናኘው እኮ ነው። አውዱን ከላይ ያለውን እኮ እያነበብኩልህ ነው። አውጣልኝ። አንተ መጽሐፍ ይዘሃል አይደለ? ቅድም ስታወጣልን ነበር። አንብበው በእጅህ እኮ ነው። አውጣው አንተ እና እኔ አነበዋለሁ። ችግር የለውም። ፈጣሪ ስም አውጣና አንብብልን። መጽሐፍ ይዘሃል። ቅድም ግን ቪዲዮ ስታሳየን ነበር መጽሐፍ። ከአንተ ይሻላል። እንደውም ያንተ በእጅህ መጽሐፍ አለ። አውጣው። ይኸውልህ እንግዲህ መጀመሪያ ሁላችን ልንረዳደው የሚገባው ነገር ምን አለ መሰለህ? ጥቅሱን አውጣውና በሱ ላይ እናውራ እባክህ። እኔ ለሌሎቹም ጊዜ እንድንሰጣቸው ሰዓታችን እንድንጠቀም። አሁን ጥቅሱን ቀጥታ አውጣውና ስህተት ከሆንኩኝ እዚያ ቦታ ላይ ማን ስህተት እንደሆነ እንናይ ነው። ስህተት ነው። ስለመጠበቅ አይደለም እዛ ላይ የሚናገረው። ስለመጠበቅ አይደለም ነው፣ ስለመጠበቅ ነው የሚያወራው። ሂድና ክፈት እያልኩ መጠበቅም ቢሆን ደግሞ እኔና ባንድ ለን ያለበት ምክንያት ስለመጠበቅ አይደለም። ሂድና ክፈት። ስለመጠበቅ አይደለም ብለኸኛል። ስለመጠበቅ ነው የሚያወራው ብያለሁኝ። ሂድና ክፈት አውጣው። ከኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነንና ብሎ ሐዋርያትን ስለመጠበቅ ረገድ እያወራ ነው ያለው። አንድነቱ ስለዚህ በጋራ እንጠብቃቸዋለን እንደማለት ነው ለማለት ፈልገን። ሂድና አውጣው። ሂድን በጋራ እንጠብቃቸዋለን ለማለት ነው። አታወጣም? አውጣልኝ እያልኩት ነው። አንተ አውጣልኝ ያነበዋል። ምንም ማድረግ አይቻልም። እሺ ጴንጤ አለ? ለመጨረሻ ጊዜ በቃ ይሄን ላሳየውና ወደ ቀጥታ እንሄዳለን። አንዴ ጴንጤ ቆይ እናስተናግዳለን። ከይቅርታ ጋር ላሳየህ። የት እንዳለ ማውጣት አልቻለም። ማድረግ አይቻልም። ምን ላውጣለን? ችግር የለውም። አይ እሱን ለኛ ተው። ለአንተ ልተውልህ። አውጣ እኮ ታዲያ አንብብልን። ያው ልጠብቅህ። አውጣው መጽሐፍ አውጣውና እናንተ ታዲያ ለስናውጣ ስለ ሌላ ነገር ታወራ። ይኸውልህ ታውጣለህ። አውጣው አልኩህ እኮ በቃ እሺ። አኗር አንድ ጊዜ ትልቁ ላይ ነው አውጣለት። አንዴ ወደ እንትን አድርገው በደንብ አዳምጡ። ያው ወደ ላይ አንዴ ከፍ አድርገው ከመጀመሪያው ጀምረህ አውዱን በደንብ እንዲረዱት። ለምንድን ነው እኔና አብ አንድ ነን ያለው? ተመልከቱ። ወደ ላይ ከፍ አድርገው ወደ ላይ ከፍ አድርገው ከ28 ከፍ አድርገው። ከቁጥር ስንት? አይሁድም ከሚለው ከ24 ጀምረህ አንብበው። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። አያችሁ፣ ክርስቶስ እንደሆንክ። ክርስቶስነት ደግሞ የአምላክነት መገለጫ አይደለም። ክርስቶስ የተከበረ። ኢየሱስም መለሰላቸው እንዲህ ስል ነገርኳቸው፣ አታምኑም። እኔ በአባቴ ስም የማደርገው ስራ ስለ እኔ ይመሰክራል አላቸው። እናንተ ግን እንደነገርኳችሁ አሁን አዳምጡ። እናንተ እያለ ያለው አይሁዲዎችን ነው። እነዚህን የእርሱን ክርስቶስነት ያልተቀበሉ ከሃዲያኖች አይሁዲዎችን ከፊታቸው እየነገራቸው ነው። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ ማለት። በጎቼ የሚለው እዚህ ጋር ተከታዮቼ ለማለት ነው ክርስቶስ እና ከበጎቼ ስላልሆናችሁ አታምኑ። በጎቼ ድምፅን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። አሁን ስለማን ነው? ስለ ተከታዮቹ እያወራ ነው። ተከታዮቹን ከጥፋት ወደ አይሁድ መንገድ ወደ ስህተት መንገድ እንደማይሄዱ እንደሚጠብቃቸው ሊናገር ነው። እኔ የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጅ ማንም አይነጥቃቸውም። አሁን አስምሩበት። ምን አለ? ከእጅ ማንም አይነጥቃቸውም።